ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በውስጥ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ማኑዋል ዋሺንግ ማሽኖችን ከ16 ኪሎ እስከ 14 ኪሎ አሳያችኋለሁ። በመጀመሪያ ማሳያችሁ ናሽናል 16 ኪሎ ማኑዋል ዋሺንግ ማሽን ይሆናል። ይሄ እንግዲህ ማኑዋል ዋሺንግ ማሽን ሙሉ ለሙሉ ቦዲውን በምናይበት ጊዜ ቴፍሎን ስለሆነ ረጅም ጊዜ ሳይበላሽብን እንዲሁም ደግሞ በተለያዩ ነገሮች እንኳን ቢገጭ በቀላሉ አይሰበርብንም። እንዲሁም ደግሞ ፕላስቲክ ማቴሪያል ስለሆነ የተለያየ እንኳን ቆሻሻ ቢኖርበት በቀላሉ መጽዳት ይችላል ማለት ነው። ከዚህ በተጨማሪ ደግሞ ማኑዋል ዋሺንግ ማሽን ስለሆነ ምንድነው የማጠቢያውንም የመጭመቂያውንም ውሃ በምንፈልገው አይነት መንገድ መጠቀም እንችላለን። ቀጥታ ከቧንቧ ጋር አገናኝተን ከሆነ ቺኛ አለች የራሱ የሆነ ኢሌት አለው። በእሱ አስገብተን ከቧንቧ ጋር ቀጥታ ወደዚህኛው ውስጥ መጠቀም እንችላለን። ወደ መጭመቂያ ውስጥ እንዲገባ ከፈለግን ስፒን የምትለው ውስጥ እናደርገዋለን። ወደ ማጠቢያ ውስጥ እንዲገባ ከፈለግን ደግሞ ወሽ የሚል ውስጥ አድርገን መጠቀም እንችላለን። ቀጥታ ደግሞ ከቧንቧ የመጣው ውሃ ወደ ሁለቱም ውስጥ እንዳይገባ ከፈለግን እዚህ መሃል ላይ ማቆም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ማኑዋል ስለሆነ እንከፍታትና ቺኛዋን በፈለግነው ባጠራቀምንበት ነገር ገልብጠን መጠቀም እንችላለን ማለት ነው። ያው ውሃ ስንጠቀም ዋናው ነገር ዋሺንግ ማሽን ውሃ ነው። በውሃው ነው ሌቭል የሚደረገው። ውሃውን ራሳችን ስለሆነ ምንጨምረውና ሌቭል የምናደርገው ማለት ነው። እዚህ ጋር ምልክቶች አሉ። ሚኒመም የሚለው አለ። ከሱ በላይ ነው ውሃ ግዴታ ማድረግ ያለብን። ሚኒመም ከሚለው በታች ውሃ ካረግን ግን ምን ይሆናል ማለት ነው? የቀጥታ የልብሳችን ላይ ያሉ የተለያዩ ቦታዎች ያሉት ቆሻሾች ወደ ሞተር ውስጥ ይገቡብንና የሞተሩ የመስራት ጊዜውን ያሳጥሩብናል ማለት ነው። ስለዚህ ሚኒመም ከሚለው በላይ ውሃችንን ማድረግ ይኖርብናል። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናዩት ኤች ወይም ደግሞ ሃይ የሚል አለ። ከሷ በታች ነው ውሃ ማድረግ ያለብን። ከሷ በላይ ካረግን ደግሞ ምንድነው ከአቅሙ በላይ ስለሆነ ዋሺንግ ማሽን ውስጥ የከተትነው ልብስ አንደኛ በደንብ እየዞረ አያጥብልንም። ከዚህም በተጨማሪ ደግሞ ምንድነው ማሽከርከር ስለሚያቅተው ከሃይ በላይ ውሃውን ካረግን ጊሩን እንሰብረውና የማሽናችንን እድሜ እናሳጥረዋለን ማለት ነው። ስለዚህ ማድረግ የሚገባን ሪኮመንድ የሚደረገው ምንድነው ሚዲየም ላይ አድርገን ማጠብና ወይም ደግሞ ሚኒመም ከሚለው በላይ ኤች ደግሞ ከሚለው በታች ማጠብ ይኖርብናል ማለት ነው። እንደዛ ደግሞ ስናደርግ ምንድነው ናሽናል ዋሺንግ ማሽን እዚሽ ጋር እንደምናየው ማጠራቀሚያው ፕላስቲክ ስለሆነ አንደኛ በዚፕ በቁልፍ በተለያዩ ነገሮች እንኳን እየተሽከረከሩ ቢመጡ በፍጹም ሊሰበርብን ሊበላሽብን አይችልም። ከዚህም ደግሞ በተጨማሪ እቺ የምናያት ፕላስቲክ የሆነችው የቆሻሻ መያዣ ምንድነው በቀላሉ እናውጣትና አራክፈን ድጋሚ እንከታታለን። እሷን ማድረግ የሚጠበቅብን ምንድነው ከ3 ከ4 ጥበት እንደ ቆሻሻው ይታየናል። እዚሁ ጋር ፍለፍ ስለሚታየን እዚሁ ጋር ከያዘች በኋላ አውጥተን የግዴታ ማጽዳት ይኖርብናል ማለት ነው። እቺ የምናያት ቀላል ነገር ትመስላለች። ነገር ግን እሷ ከሌለች ቀጥታ ወደ ሞተር ስለሆነ ቆሻሻችሁ የሚሄዱት ሞተሩን እንዳይሰራ እንዲበላሽ ያደርግብናል ማለት ነው። ስለዚህ ማድረግ የሚገባን ጥንቃቄ ምንድነው ቆሻሻ ከሞላት በኋላ እሷን የግዴታ ማጽዳት ይኖርብናል ማለት ነው። ወደ ውስጥ በምንገባበት ጊዜ ደግሞ እንደምናየው የናሽናል ዋሺንግ ማሽን ጥርሶቹ 6 ጥርሶች አሉት። እነዛ ወጣ ወጣ ያሉ ስለሆኑ በደንብ አድርገው የቆሸሸ ልብሳችንን ጽድት አድርገው ማጠብ ይችላሉ ማለት ነው። እዚህ መሃል ላይም የተለያዩ የሚሽከረከሩ ነገር ስላሉት እንዲሁም ደግሞ ቦዲው የተለያየ ስትራክቸር ስላለው ልብሳችንን በደንብ አድርጎ ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ወደ መጭመቂያው በምናይበት ጊዜ ሱፐር ኤር ድራየር ስለሆነ ከ85% በላይ ልብሳችንን ማድረቅ ይችላል ማለት ነው። ለአጠቃቀም እንግዲህ በጣም ቀላል ነው። እዚህ ጋር በምናያቸው መጠቀም እንችላለን። እዚህ ጋር እንደምናየው እንግዲህ ዋሽ ታይመር የሚል አለ። እስከ 35 ነው ያለው። ይሄ ምንድነው ራሱ ስቶክ ታይመር ስላለው ከ15 በላይ ካረግን ራሱ ይዘፈዝፍና ራሱ ልክ 15 ደቂቃ ላይ ሲደርስ ደግሞ ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ዋሽ ሰሌክተር የምትላለች እሷ 3 አማራጭ ነው ያለው። ጠንካራ ልብሶች ከሆኑ ስትሮንግ ላይ አድርገን ማጠብ እንችላለን። ቀለል ያሉ ልብሶች ደግሞ ከሆኑ ጀንትል ላይ እናደርገዋለን። ሹራቦች የተለያዩ ነገሮች ደግሞ ከሆኑ መካከለኛ ሆኖ ኖርማል ላይ አድርገን ማጠብ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚህ ውስጥ የተጠራቀመውን ውሃ ድሬን ስናደርገው የተለያዩ ዋሺንግ ማሽኖች ምንድነው ችግራቸው ፓምፕ ስለሌላቸው ፓምፕ አድርገው ምንድነው ማስወጣት አይችሉም። ነገር ግን እቺኛ እንደምናት ድሬን ስላላት ወይም ደግሞ ድሬን ፓምፕ ስላለው ራሱ ምንድነው ፓምፕ አድርጎ ማስወጣት ይችላል ማለት ነው። ድሬን ፓምፕ መኖሩ እሱ ብቻ አይደለም ጥቅሙ ያው መጭመቂያ ላይ ከሆነ ራሱ አውቶማቲካሊ ምንድነው ውስጥ ያሉትን ውሃዎች ማስወጣት ይችላል። ሲያስወጣ ግን ማድረግ የሚገባን ወሳኙ ጥንቃቄ ምንድነው
ድሬን ፓምፕ ስላለው እዚህ ውስጥ ድጋሚ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እቺኛዋ ስፒን ታይመር ናት። ያው እንግዲህ እየተሽከረከረ ነው የሚያጥበው። እየተሽከረከረ ሲያጥብ ምንድነው ከ1 እስከ 5 አማራጭ አለው። እንደምንፈልገው ደቂቃውን ማጠብ እንችላለን ማለት ነው። ይሄ ናሽናል 16 ኬጂ ማኑዋል ዋሺንግ ማሽን ዋጋው 68500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ከናሽናል 16 ኬጂ ሳይዟ አነስ ያለችውን በብራንዷ የምትታወቀውን ማጂክ ኪዩን ይሆናል። ይሄ ማጂክ ኪዩን እንግዲህ በመጀመሪያ ደረጃ እንደምታዩት ሙሉ ለሙሉ ቦዲው ቴፍሎን ነው። ፕላስቲክ ስለሆነ ከተለያዩ ነገር እንኳን ቢጋጭብን በቀላሉ የሚሰበርና የሚበላሽ አይደለም። እሱም ብቻ አይደለም፣ ፕላስቲክ ማቴሪያል ስለሆነ ቆሻሻ እንኳን ቢይዝብን በቀላሉ ማጽዳት እንችላለን ማለት ነው። እንደምናየው ይሄኛው ማኑዋል ዋሺንግ ማሽን ስለሆነ እዚህ ጋር እያጠብን እያለ መጭመቅ እንችላለን፣ እየጨመቅን እያለ ማጠብ እንችላለን። ምክንያቱም ያለው ሞተር 2 ስለሆነ እነዛ ደግሞ ሁለቱም ሞተሮች ደግሞ ኮፐር ስለሆኑ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ምንድነው እዚህ ጋር እንደምናየው የኢሌት ስላለው እቺኛዋን ኢሌት ከፈለግን ከቧንቧ ጋር ቀጥታ አገናኝተን ካልሆነም ደግሞ ምንድነው በባሊ ያጠራቀምነው ውሃ ቀጥታ እዚህ ውስጥ ገልብጠን መጠቀም እንችላለን ማለት ነው። እዚህ ጋር እንደምናየው ቀለል ያለ ኮንትሮል ፓነሎች አሉት። ይሄ ማጂክ ኪዩን 14 ኬጂ ዋሺንግ ማሽን 2 ዓመት የካምፓኒ ዋስትና አለው። ምንም ነገር ቢሆንብን ያው ማጂክ ኪዩን የሚታወቅ ብራንድ ስለሆነ እንደምንፈልገው ስፔር ማግኘት እንችላለን ማለት ነው። ከዛም ደግሞ በተጨማሪ ምንድነው እንዳይበላሽብን ግን የራሳችንን ጥንቃቄ ማድረግ ይኖርብናል። እነዛ ጥንቃቄዎች ምንድናቸው ከተባለ የመጀመሪያው ነገር ወተር ሌቭሏን መምረጥ ነው። ሁለተኛው ነገር ደግሞ ስንጠቀም የግዴታ ማድረግ የሚኖርብን ነገር ምንድነው ዳይሬክት ባንሰካው በስታብላይዘሮች ብንሰካውና ኤሌክትሪክ ፍላክቹዌሽን ካለ ቀጥታ ወደ ሞተር ከሚሄድ ይልቅ የስታብላይዘሮችን ፊውዝ አግኝቶ በዛ እንዲመለስ ብናደርገው ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። የሆነ ሆኖ ግን ቢበላሽብን እንኳን ከ2 ዓመት በኋላ እንኳን ቢበላሽብን እንደምንፈልገው ማጂክ ኪዩን ስፔር ፓርት ስላለው በቀላሉ ሜንቴን መደረግ ይችላል ማለት ነው። እንዲሁም ደግሞ ይሄ ማጂክ ኪዩን ኮፐር ሞተር ስለሚጠቀም በቀላሉ የሚበላሽም አይደለም፣ ረጅም ጊዜ መጠቀም እንችላለን ማለት ነው። ይሄ ማጂክ ኪዩን 14 ኬጂ ዋጋው 65000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው በኪሎ ተመሳሳይ የሆኑትን በብራንድ ግን የተለየ የሆነውን ኦርቢት 14 ኬጂ ማኑዋል ዋሺንግ ማሽን አሳያችኋለሁ። ይሄ ኦርቢት 14 ኬጂ ማኑዋል ዋሺንግ ማሽን እንደምናየው የራሱ የሆነ ምንድነው የማጠቢያም የመጭመቂያም ፓርት አለው። ከዚህም በተጨማሪ ደግሞ ምንድነው ድሬን ፓምፕ 3 ሞተር ስለሆነ አንደኛ ምንድነው ሞተሮች የተለያዩ ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን። ከዚህም በተጨማሪ ደግሞ ምንድነው ሁለቱንም እንኳን ተመሳሳይ ማሰራት የምንፈልግ ከሆነ እያጠበ እያለ መጭመቅም እየጨመቀ እያለ ማጠብም ሁለቱንም በአንድ ላይ መስራት ይችላል ማለት ነው። ስለ ቦዲው ከተነጋገር ጠቆር ያለ ስለሆነ አንደኛ ምንድነው በቀላሉ የሚቆሽሽብን ነገር አይደለም። ሁለተኛ ደግሞ ምንድነው ማቴሪያሉ ቴፍሎን ስለሆነ ከተለያዩ ነገሮች እንኳን ቢጋጭብን ደብል ቦዲ ስለሆነ ምንድነው በቀላሉ የሚሰበርና የሚበላሽ ነገር አይደለም ማለት ነው። ወደ ማጠቢያው ፓርት በምንገባበት ጊዜ ያው እንግዲህ ኦርቢት ዋሺንግ ማሽን እንደሚታወቀው ሶክ ታይመር ስላለው ዘብዝፎ ስለሚያጥብልን ተመራጭ ያደርገዋል። ከሱም ደግሞ በተጨማሪ ምንድነው እዚህ ጋር እንደምናየው ዋሽ ሰሌክተሩ 3 ፕሮግራም ነው ያለው። ጠንካራ ልብሶች፣ ብርድ ልብሶች፣ የተለያዩ ነገሮች ጂንሶች የምናጥብ ከሆነ ስትሮንግ ላይ አድርገን በደንብ እንዲያጥብ ማድረግ እንችላለን። እሱም ብቻ አይደለም እዚህ ጋር እንደምናየው ኢንሌት ሴሌክተር አለው። ውሃ ከቧንቧ ጋር ቀጥታ አገናኝተን መጠቀም እንችላለን። ከዛ ወደ ማጠቢያው ከፈለግን እቺኛዋን ነካታለን። ወደ መጭመቂያው ደግሞ ከፈለግን እቺኛዋን ነክተን ማድረግ እንችላለን። ውሃ ደግሞ ወደየትኛው ውስጥ እንደሚገባ ካልፈለግን እዚህ መሀል ላይ እናደርጋታለን። ከዛም ደግሞ በተጨማሪ ምን ማድረግ እንችላለን እዚህ ውስጥ የተቀመጠውን ልብስ ምንድነው እንዲዘፈዘፍልን ከፈለግን እዚች ጋር እንደምናያት ምን ማድረግ እንችላለን ከ15 በላይ 21 ላይ 31 ላይ ወይም 35 ላይ እናደርግና እስከ 15 እስኪደርስ ራሱ ልብሳችንን ምን ያደርግልናል ይዘፈዝፍልናል። ከዛ በኋላ ማጠብ ይችላል ማለት ነው። ወደ ውስጡ ፓርት በምንገባበት ጊዜ አንደኛ ምንድነው እንደምናየው ጥርሶች አሉት። እነዛ ጥርሶች ልብሳችንን በደንብ አድርገው ማጠብ ይችላሉ። እሱም ብቻ አይደለም የቆሻሻ ማጠራቀሚያው ፕላስቲክ ስለሆነ እየተሽከረከረ እንኳን በዚህ በተለያዩ ነገሮች ቢሆን በፍጹም ሊበላሽብን እና እንዲሁም ደግሞ አገልግሎት መስጠት ሊያቆምብን አይችልም ማለት ነው። ያው እቺ እንደምታያት ትንሽ ነገር ትመስላለች፣ ግን እሷ ካሌለች ሞተራችን በአጭር ጊዜ ስለሚበላሽብን የግዴታ እሷን ጥንቃቄ ማድረግ ይኖርብናል። ልክ ቆሻሻው ከተጠራቀመ ወይም ከ3 ከ4 እጥበት በኋላ የግዴታ አውጥተን ማጽዳት ይኖርብናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው መካከለኛ የሚባል የመጭመቂያ አለችው። እቺ መጭመቂያ ፓርቱ ናት። እዚህ ውስጥ የተለያዩ ነገሮችን ልብሶችን ከተን መጭመቅ እንችላለን። ስንጨምቅ ግን ማለት የሚገባን ጥንቃቄ ምንድነው እየተሽከረከረ እያለ ወደ ሞተር ውስጥና ወደ ተለያዩ ነገር ውስጥ ገብቶ እንዳያበላሽብን የግዴታ እዚህ ጋር የምናያትን ከቨር ፕሌት መጠቀም ይኖርብናል። እቺኛን ከቨር እንደዚህ ካረግናት ልብሶቹ ወደዚህኛው ውስጥ ገብተው ሞተሩ እንዳይሰራ ሊያደርጉት ስለማይችሉ እቺኛን ጥንቃቄ ማድረግ ይኖርብናል ማለት ነው። ይሄ ኦርቢት 14 ኬጂ ማኑዋል ዋሺንግ ማሽን ዋጋው
58,000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን እኔን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ቡራዩ ከታመዳለም ፊት ለፊት እንገኛለን። ከዚህም በተጨማሪ በ0960 318080 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ እንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።